ሴት ልጅ ይዞ ቤት ድረስ ለብሩኬ እስከ ማገናኘት ድረስ የደረሰበት መንገድ አልገባኝም። አንተ ሃይሚን እንዳይረብሻት ሃይሚ ሌላ ነገር እንዳትወስን የማድረግ ኃላፊነት ያንተ ነው ብዬ ነው የማስበው። ጭራሽ ማለት ነው መጀመሪያ እንደውም የተሳሳትከው ፍፄ ነህ። በቃ መጀመሪያ ልጅቷ አፈቀርኩት ወደድኩት ምናምን ስትል ኦሬዲ ብሩኬ ባለትዳር ነው። ኦሬዲ አብረው መኖር ከጀመሩ ባለትዳር ፍቅረኛ ያለው ሰው ነው፣ ህይወት ያለው ሰው ነው አይደለ? ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኛ አለን እግዚአብሔር ይመስገን ደህና ነን። ክብሩ ይስፋ መድኃኔዓለም። እንግዲህ ያው ደህና ነን እንበል እንጂ ያው ሰሞኑ እየተሰማ ያለው ነገር እየተወራ ያሉት ወሬዎች ትንሽ ይከብዳሉ ማለት እንደ አጠቃላይ እንደ ዓለም አቀፍ የሚሰማው ወሬ ደስ አይልም። ብቻ እግዚአብሔር ሰላሙን ያምጣው። እስከዛውም ድረስ እንግዲህ ፈጣሪ ያው በያለንበት ሰላም ያድርገን፣ ሰላማችንን ያብዛልን፣ ሀገራችንንም ዓለማችንንም እንግዲህ እግዚአብሔር ይጠብቅልን። ደህና ናችሁ ብዬ አስባለሁ። ከሀገር ውጭ ያላችሁ እህት ወንድሞቼ እንግዲህ እግዚአብሔር ይጠብቃችሁ። ዛሬ እንግዲህ የመጣሁት ያው ስለነ ብሩኬና ስለነ ሃይሚ ለማውራት ነው የመጣሁት። ማለት ብዙም የተለየ ነገር አይደለም። ያው መጀመሪያም ላይ ሲፈጠር የነበረ ነገር ነው። እንግዲህ ከዚህም በኋላ ሊፈጠር ይችላል። ምንም ማድረግ አይቻልም። አንዳንዴ በህይወት ስንኖር ምንም ነገር ሀፕን ባረገ ቁጥር ኦሬዲ ያንን ነገር መፍትሄ ለማበጀት የግድ መጓዝ ያለብን መንገድ እንጓዛለን። ሰሞኑ ሃይሚና ብሩኬ ላይ የተፈጠረው ያለው ነገር መሀል ላይ ሰላም ተፈጥሮ ነበረ። ማለት እዩ የምትባለዋ ልጅ ያው በሰዓቱ ብዙ ነገር አድርጋ በሰዓቱ ብዙ ነገር ፈጥራ ነበረ። ያ ነገር አልፎ እንግዲህ በሰላም ፈተውት ሳለ ድጋሚ አሁንም ያው ሴት ድጋሚ አሁንም ሴት ናት በመሃላቸው ገብታ እንግዲህ ህይወታቸውን መስቅልቅል ብጥብጥ እያደረገች ህይወታቸውን ዲስተርብ እያደረገች ነው። መጀመሪያም ሴት ነበር ስትረብሽ የነበረው፣ እንግዲህ አሁንም ሴት ናት እየረበሸች ያለችው። እንግዲህ ያው የማን ችግር ነው ብሎ እዚች ጋር ለማውራት ትንሽ ይከብዳል። ማለት እስከዛሬም ድረስ ሃይሚና ብሩኬ የመጡበት መንገድ በጣም አስቸጋሪና በጣም የሚከብድ ነገር ነበረ። አሁንም እያሳለፉት ያለው ነገር በጣም ተመሳሳይ ነገር ነው እያሳለፉ ያሉት። ምናልባት አሁንም ህይወታቸው ላይ ሴት እየመጣች ዲስተርብ ታደርጋቸዋለች። ከዚህም በኋላ የተለያዩ ሰዎች እየመጡ እነሱን ለመረበሽ ብዙ አይነት ሰዎች ሊመጡ ይችላሉ። ከዚህም በኋላ ሊቀጥል ይችላል። ማለት የነሱ ህይወት ዲስተርብ ለማድረግ ብዙ አይነት ሰው ሊመጣ ይችላል እና አሁንም ያሉበት ሁኔታ ያ ነው። ዛሬ መናገር የፈለኩት ነገር ምንድነው? አንድና አንድ ነገር ነው። ማለት በቃ እኔ አሁን ሳስበው ሁለቱ አብረው መሆን ያልፈለጉ ነው እየመሰለኝ ያለው። ማለት ይሄን ያህል ሁለታቸውን ለመለያየት በዚያ አክር ርቀት እየተከደባቸው በዚያ አክር በተደጋጋሚ ጊዜ ዲስተርብ እየተደረጉ እየተረበሹ ሳለ ያንን ነገር እነሱ ተቀብለውት አክሰፕት አድርገውት እንትን ሲሉ ሳይ በቃ ይሄ ነገር እነሱን ፈልገውታል እንዴ እያልኩኝ ነበርና በቃ የሆነ ሰው በመጣ ቁጥር በቃ ሁለታቸውም የራሳቸው መንገድ ይሄዳሉ። የራሳቸው ወሬ ነው የሚያወሩት፣ የራሳቸው ብሶት ነው የሚናገሩትና ሁለቱም በተለያየ መንገድ ነው እየሄዱ ያሉትና ይሄ ነገር አንዴ አይፈላለጉም እንዴ እስከምን ድረስ ደርሻለሁ። ማለት ሁለቱ አይፈልጉትም እንዴ? ሁለታቸውም የሁለታቸው ነገር አይፈልጉትም እንዴ? በምን በይሉኝታ ነው እንዴ አብረው ያሉት እስከምን ድረስ ማለት ነው። እና ምን ልል ፈልጌ ነው ማለት ይሄ ቀላል የሚባል አይነት ህይወት ውስጥ አይደላችሁም ያላችሁት። እናንተ ኦሬዲ ሁለታችሁ መለያየት የማትችሉ አይነት ፐርሰኖች ናችሁ። በጣም ብዙ ርቀትን ተጉዛችሁ የመጣችሁ በጣም ብዙ አይነት ስትራግሎችን አልፋችሁ የመጣችሁ አይነት ፐርሰን ናችሁና ይሄ ቀላል ነገር አይደለም። እናንተ እያረጋችሁ ያላችሁት ነገር በጣም አቅልላችሁት ነው። ትንሽ ነገር በተፈጠረ ቁጥር በቃ ሁለታችሁም የራሳችሁ እንትን እየፈጠራችሁ ነገሩን ለማባባስ ነው
እየሄዳችሁ ያላችሁትና ዛሬ እኔ በቃ ማለት እኔ እንጃ እኔ አላቅም ሃይሚና ብሩኬ ላይ እየተፈጠረ ያለው ነገር በጣም የሚገርም ነገር ነው። በቃ ሲቀጥል ማቆሚያ የሌለው ሁላ ነው የሚመስለኝ። እኔ እንጃ እኔ አላቅም የሆነ ተሞሽረው ተጋብተው ምናምን ልጅ ወልደው ሁላ አሁንም የሚቀጥል ነው የሚመስለኝና ብሩኬ እንደ ወንድ ልጅ ምናልባት ማለት ያለብኝን ነገር እንደ ወንድ ልጅ እኔ እንጃ ይሄን ነገር ማኔጅ ማድረግ የምትችል አይነት ከሆነ ማኔጅ አድርገው። ምናልባት ሃይሚ ሴት ልጅ ናት፣ በእርግጥ ሊሰማት ይችላል። የሆነች ፐርሰን መታ አፈቀርኩት ወደድኩት በቃ ብሩኬኒ ነው ምናምን ስትል የሚሰማት ስሜት ሊኖር ይችላል። በራሷ የምትወስናቸው ውሳኔዎች ማለት ሊረበሹ የሚችሉ አይነቶች ስሜቶች ሊኖሩ ይችላሉና ብሩኬ በዚህ አጋጣሚ ማኔጅ ለማድረግ ሞክር። ወንድ ልጅ ነህ። በእርግጥ ብዙ አይነት ሴቶች ሊፈልጉ ይችላሉ። አፈቀርኩት ወደድኩት ምናምን ብለው ሊመጡ ይችላሉ። ግን ያ ነገር አንተ ሃይሚን እንዳይረብሻት ሃይሚ ሌላ ነገር እንዳትወስን የማድረግ ኃላፊነት ያንተ ነው ብዬ ነው የማስበው። ማለት አሁን እቺ አብሳላት ነው ማን ነው የሚሏት ልጅ መታ አፈቀርኩት ወደድኩት። ሲቀጥል እኔ መጀመሪያም አላማረኝም ማለት ፍጹም የራሱ ይዟት የመጣበት መንገድ ሁላ አልተመቸኝም። በቃ እሱ ራሱ ለምን ይዟት እንደመጣ ሁላ አልገባኝም። የትኛውም ሴት ልጅ ብሩኬን አፍቅሬዋለሁና አገናኘኝ ባለችው ቁጥር ይዞ የሚመጣ አይነት ከሆነ አስቡት እንግዲህ ይቀጥላል ማለት ነው። በቃ የነሱ ህይወት እየተረበሸ ምናምን ከዚህም በላይ ይቀጥላል ነውና መጀመሪያም ፍጹሜ ይዟት የመጣው አመጣጥ ልክ አልነበረም። መጀመሪያ እንደውም የተሳሳተው ፍጹሜ ነው ብዬ ነው ያሰብኩት። በቃ እዛው ነበር መጨረስ የነበረበት። ወንድ ልጅ ነው፣ ጓደኛው ነው። ብሩኬ ማለት ጓደኛው ነው፣ ረጅም ጊዜ ጓደኛው ነውና የሁለታቸውን ግንኙነት ያውቃል። የሃይሚና የብሩኬን ግንኙነት ያውቃል። ሰው የሁለታቸውን ግንኙነት እያወቀ እንዴት ብሎ ሴት ልጅ ይዞ ቤት ድረስ ለብሩኬ እስከ ማገናኘት ድረስ የደረሰበት መንገድ አልገባኝም። ማለት የሁለታቸውን ግንኙነት አይፈልገውም ነው ወይስ የልጅቷን ስሜት ለልጅቷ አዝኖ ነው? ያፈቀረ ስሜት ብሎ ለልጅቷ አዝኖ ነው? አልገባኝም ጭራሽ ማለት ነው። በቃ ፍጹሜ በራሱ ልጅቷን ይዟት የመጣበት መንገድ ልክ አይደለም። በቃ ጭራሽ ማለት ነው። መጀመሪያ እንደውም የተሳሳትከው ፍፄ ነህ። በቃ መጀመሪያ ልጅቷ አፈቀርኩት ወደድኩት ምናምን ስትል ኦሬዲ ብሩኬ ባለትዳር ነው። ኦሬዲ አብረው መኖር ከጀመሩ ባለትዳር ፍቅረኛ ያለው ሰው ነው፣ ህይወት ያለው ሰው ነው አይደለ? እዛ ጋር አንተ እንደ ጓደኛ የምታየው ከሆነ የሁለታቸውን ግንኙነት የምትፈልገው አይነት ከሆነ ምክንያቱም አንተ ከነሱ ጋር ሆነ ብዙ ነገሮችን አይተሃል። ከዚህ በፊትም እንደዚህ አይነት ፐርሰን መጥቶም ምን አይነት ሲቹዌሽን ውስጥ እንደነበሩ ህይወታቸው እንዴት እንደተበጠበጠ። በነገራችን ላይ የሁለታቸው ህይወት ሲበጠበጥ አንተም ትረብሻለህ፣ አንተም ሰላምህን አታገኝም። ያን ነገር ስታረግ ራስህ እንደምትረብሽ ማሰብ ነበረብህ። አንተ በራስህ ህይወትህ ሁላ እንደሚረብሽ ማሰብ ነበረብህ። ምክንያቱም እነሱ ሲረበሹ አንተን የሚረብሹሃል፣ አንተም እዛ ነገር ውስጥ መግባት አይቀርምና ያን ነገር ለማድረግ ስታስብ ለራስህ ማሰብ ነበረብህ። በጣም ነው የተሳሳትከው። ያው እንግዲህ የሰው ልጅ አይሳሳትም አይደለም፣ ይሳሳታል። በብዙ አይነት መንገድ የሰው ልጅ ይሳሳታል። ግን ኦሬዲ አንዴ ተሳስተሃል። አሁን ላይ ግን እንደ ጓደኛ አሁንም ማድረግ የምትችለው ነገር የሁለታቸው ህይወት ዲስተርብ እንዳይሆን፣ የሁለታቸው ግንኙነት እንዳይረበሽ እንደ ጓደኛ ያው የሁለታቸውም ጓደኛ ነው ኦሬዲ፣ እሱም የሷም ጓደኛ ነህና በቻልከው መጠን የሰራውን ስህተት እንትን ለማድረግ ሞክር፣ ለመሸፈን ሞክር። ብሩኬም እንደዛው። ምክንያቱም ከሴት ልጅ ወንድ ልጅ ይሻላል ማለት ከሴት ልጅ ስሜት የወንድ ልጅ ስሜት ይሻላልና ነገም አንተን አፈቀርኩ ብላ እንደመጣችው አይነት ሴት እሷንም አፈቀርኳት ብሎ መምጣቱ ስለማይቀር ዛሬ ላይ መፍታት ያለብህን ነገር አሁን ነው መፍታት ያለብህ። የተሳሳትከውን ስህተት አሁን ላይ ብቻ ነው ማረም ያለብህና በቻልከው አቅም ማኔጅ ለማድረግ ሞክር። ምክንያቱም ባንተ ይቀላል። እቺ ልጅን ከህይወት ማስወጣት አለብህ። በቃ የሁለታችሁን ግንኙነት ከዚህ በላይ መክፈት የለባችሁም። ምክንያቱም
ክፍተት በፈጠራችሁ ቁጥር በቀዳዳው የሚገባው ሰው በጣም ብዙ ነው የሚሆነው። ከዚህም በኋላ የእናንተን ደካማ ጎን ያወቀ ሰው በደካማ ጎናችሁ የተለያየ አይነት ሜትር ተጠቅሞ የሁለታችሁን ሪሌሽንሺፕ ብሬክ አፕ ለማድረግ ብዙ አይነት ሰው ሊመጣ ይችላልና ደካማ ጎናችሁን አታሳዩ። በቃ ሁለታችሁ ላይ የተፈጠረውን ነገር ሁለታችሁ ብቻ ለመፍታት ሞክሩ። ሀይሚም ስሜታዊ መሆኑ አይጠቅምሽም። የራስሽን መንገድ ለመከተል መሞከሩ አይጠቅምሽም። የራስሽን አይዲያ ለማራመድ መሞከሩ አይጠቅምሽም። አንቺም ብሩኬ ብዙ ነገር ያሳለፍሽበት ሰው ነውና አንቺም ብትሆኚ ስሜታዊ ከመሆን አብረሽው ለማሳለፍ መሞከር ነው የተሻለውና አብረሽው ብትሆኚ የተሻለ ነው። ሁለታችሁም ተመካክራችሁ ጥሩ ነገር ለማድረግ ብትሞክሩ የተሻለ ነውና በእናንተ ምክንያት ፋሚሊ ኦዲየንስ መረበሽ የለበትም። በዚህ ሰዓት ብዙ አይነት ነገር ነው እህቶቻችን ወንድሞቻችን የሚያስጨንቃቸውና ተጨማሪ እናንተ ነገር ሊረብሻቸው አይገባም። ቢያንስ በእናንተ መደሰት አለባቸው። በእናንተ ሊረሱ ይገባል። እየተጫወታችሁ እየሳቃችሁ ገብተው ሲያዩ ብዙ አይነት ነገሮችን ሊረሱባችሁ ይችላሉ እና እናንተም ጋር ገብተው ረብሻ የምታሳያቸው ከሆነ ሌላ ነገር ነውና ቢያንስ ለነሱ ስትሉ ለኦዲየንስ ስትሉ ለመፍታት ሞክሩ ለማለት ነው ዛሬ የመጣሁትና ቤተሰብ ፋሚሊ እናንተ ደግሞ በያላችሁበት እንግዲህ ተረጋግታችሁ የተሻለው ነገር እስኪፈጠር ድረስ ለመረጋጋት ሞክሩ። እንግዲህ ሀገራችንም ዓለማችንንም ሁሉ ሰላም ያርግልን። ይሄን ቪዲዮ ደግሞ እነ ብሩኬ ጋር እነ ሃይሚ ጋር እንዲደርስ በደንብ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ ጨረቃ ፋሚሊዎች እንግዲህ ተማመንባችኋለሁ። በጣም የምትወደዱ አይነት ፋሚሊዎች ናችሁ። እንደ ቤተሰብ በቃ እንደተወለደ አይነት ቤተሰብ የምትሆኑ አይነት ሰዎች ናችሁና እወዳችኋለሁ፣ አከብራችኋለሁ። በደንብ ሼር አድርጉት። በቀጣይ በጥሩ ነገር እስክንገናኝ ድረስ መልካም